ጌታ ኢየሱስ እንደ ንጉሥ ይመጣልናል ወይስ እንደ ሌባ ይመጣብናል? በጌታ ይህ መልእክት ብዙዎችን ከፍርሃት ነፃ ያወጣልና ከ20 ጊዜ በላይ ኮፒ ሊንክ፣ ሼር፣ ላይክ በማድረግ ጀምሩ። የጌታ ቀን እንደ ሌባ የሚመጣባቸው እነማንን ነው? ለረጅም ዓመታት በቤተ ክርስቲያን በስብከት፣ በትምህርት፣ በጸሎት እንዲሁም በትንቢት መልክ የጌታ ቀን እንደ ሌባ እንደሚመጣብን ሲነገረን ኖረናል። ከዚህም የተነሳ በፍርሃትና በጎደሎ እምነት እንድንመላለስ ሆነናል። ድንገት ጌታ ቢመጣብኝ ምንድነው መሆነው በሚለው ስጋት መዳናችንን እንድንጠራጠር ሆነን ለዘመናት በእግዚአብሔር ቤት ቆይተናል። ነገር ግን ይህ መረዳት በጣም የተሳሳተ እንደሆነ በእግዚአብሔር ቃል ልነግራችሁ እወዳለሁ። ብዙ ሰው የክርስትና መሰረት በራሱ የኑሮ ሁኔታ የሚጠብቅ ይመስለዋል። ነገር ግን የክርስትና መሰረት የክርስቶስ ሥራ እንጂ በሰው መውደቅና መነሳት ላይ የተመሰረተ አይደለም። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንምና። ሁለተኛ ቆሮንቶስ 3:5 ጌታ ካዳነን በኋላ መዳናችሁን ከግብ አድርሶት ብሎ ለራሳችን ለዚህ ዓለምና ለሰይጣን ፈተና አልተወንም። አንዳንዴ ድካማችን በሱ ከጸጋ ፈቃድ ውጪ እንሆንና በስጋ ስራ ውስጥ ልንወድቅ እንችላለን። ነገር ግን ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነው ሊቀ ካህን ኢየሱስ ስላለን እርሱ እኛን ከስጋ ድካም ውስጥ የማውጣት ርኅራኄና አቅም አለው። እንደገናም ለንስሐ ፍሬ ያበቃናል፣ በብርታት እግሮችም ያቆመናል። የእግዚአብሔር ጸጋ የደከመውን በማበርታት የወደቀውን በማንሳት የተሳሳተውን በመመለስ ኃይልን በመሙላት ዳግም ለመንፈስ ኑሮ እንድንበቃ ያደርገናል። በእንደዚህ አይነት ድጋፍ በየጊዜው እያደሰን ለመጨረሻው ቀን ነውርና ድፈት አልባ ሆነን በፊቱ እንድንታይ ያደርገናል። አሁን የማወራው በክርስቶስ ስለዳነን እንጂ ከሕይወት ስላልሆኑት አይደለም። እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናቸዋል። አንደኛ ቆሮንቶስ 1:7-8 ጌታ ራሱ የልጆቹን ሕይወት የሚጠብቅበት ብዙ ጸጋና ስጦታ አለው። መንገዳችን በቃሉ ብርሃንና በጸጋው ብዛት ይጠበቃል። እናም የጌታ ቀን እንደ ሌባ ይመጣብኛል በማለት እግዚአብሔርንና ጸጋውን እየተጠራጠሩ የሚኖሩ ብዙ አማኞች አሉ። ይህ ደግሞ ትልቅ ስህተትና ኩነኔ ነው። ታዲያ ብዙ አማኞች ጌታ እንደ ሌባ ይመጣብኛል ብለው የሚፈሩት ከምን ተነስተው ነው? የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳቸው አጥብቃቸው አውቃቸዋልና። አንደኛ ተሰሎንቄ 5:2 አጥብቃችሁ አውቋቸዋል የሚለው ቃል የጌታ ቀን እንደ ሌባ መምጣቱ ለኛ እውቀት፣ ለሚጠፉት ግን ጥፋት መሆኑን የሚያመላክት ነው። ይህ እውነት መሆኑን የሚያረጋግጥልን ቀጣይ ቁጥር ነው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። አንደኛ ተሰሎንቄ 5:4 ስለዚህ ቀኑ እንደ ሌባ የሚደርሰው በእኛ ላይ አይደለም፣ ምክንያቱም በጨለማ አይደለንምና እኛ የሕይወት ብርሃን የሆነውን ኢየሱስን ተቀብለነዋል። ስለዚህ ጌታ ኢየሱስ እንደ ንጉሥ ይመጣልናል እንጂ እንደ ሌባ አይመጣብንም። ቀኑ ለማያምኑት እንደ ሌባ መምጣቱ ለኛ እውቀት እንጂ ስጋት ሊሆንብን አይገባም። በዚህ ቃል መልእክቴን ላብቃ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ዮሐንስ ወንጌል 14:1-3 ኮሜንት ላይ ኢየሱስ ሊወስደኝ ይመጣል በማለት ጻፉ። ብርኳን ናችሁ።